የትራምፕ ሽንፈትና የማቻዶ ድል። የዚህ ዓመት የሰላም ኖቤል ሽልማት በታሪክ ውስጥ ከሁሉ በተለየ መልኩ እጅግ ክርክር የበዛበትና በግምቶች የተሞላ ነበር። በአንድ በኩል የራሳቸውን የዲፕሎማሲ ስኬቶች ደጋግመው በማስተዋወቅ ሽልማቱ ይገባኛል ሲሉ በግልጽ ሲሞግቱ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነበሩ። በሌላ በኩል ደግሞ ለጋዛ ፍልስጤማውያን ድምጽ ለመሆን የተደረገውን የፍሎቴላ ንቅናቄ የመራችው ግሬታ ተንበርግ አሊያም ለሟቹ የክሬምሊን ተቃዋሚ አሌክሲ ናቫልኒ መበለት ለሆነችው ዩሊያ ናቫልኒያ ሽልማቱ ሊሰጥ ይችላል የሚል ግምት በሁሉም ዘንድ ነበር። ሆኖም ፈጽሞ ባልተጠበቀ ሁኔታ የትራምፕንና የደጋፊዎቻቸውን ጆሮ ጭው ያደረገ ዜና ተሰምቷል። የኖርዌይ የኖቤል ኮሚቴ ሽልማቱን ይፋ ባደረገ ጊዜ የብዙዎችን ግምት በመጣል ዓለም አቀፉን የሰላም ሽልማት በትራምፕ ፋንታ በድፍረትና በጽናት ለዲሞክራሲ ለቆመችው ለቬንዙዌላዊቷ ማሪያ ኮሪና ማቻዶ መስጠቱን አስታውቋል። ኮሚቴው ትራምፕን ሳይመርጥ ቀርቶ ማቻዶን የመረጠ ቢሆንም ያሸነፈችው ማቻዶ ራሷ የትራምፕ ደጋፊ መሆኗ ብዙዎችን አስገርሟል። ማቻዶ ከዚህ ቀደም ትራምፕን በቬንዙዌላ ያለውን አምባገነናዊ አገዛዝ ለማፍረስ ለወሰዱት ቆራጥ እርምጃ በይፋ ስታመሰግን ቆይታለች። የፕሬዝዳንት ትራምፕን ምላሽ የያዘው ከዋይት ሃውስ የወጣው መግለጫ የኖቤል ኮሚቴውን በግልጽ ወንጅሏል። የኖቤል ኮሚቴው ፖለቲካን ከሰላም በላይ አስቀምጧል የሚል ጠንካራ ትችት አቅርቧል። የዋይት ሃውስ ቃል አቀባይ አጭር መልእክቱ የኖቤል ኮሚቴው ፖለቲካን ከሰላም እንደሚበልጥ በድጋሚ አረጋግጧል። ፕሬዝዳንት ትራምፕ የሰላም ስምምነቶችን መስራት፣ ጦርነቶችን ማብቃትና ሕይወትን ማዳን ይቀጥላሉ። እርሳቸው የሰብአዊነት ልብ ያላቸው ሰው ናቸው። ትራምፕ ያደረጉትን ማድረግ የሚችል ሌላ ሰው ፈጽሞ አይኖርም የሚል መልእክት አስተላልፏል። ሆኖም ይህ የኮሚቴው ምርጫ በብዙዎች ዘንድ ለትራምፕ የፖለቲካ ሽንፈትና ለዓለም የዲሞክራሲ ንቅናቄ ደግሞ ድል ሆኖ ተወስዷል። ዜናው ከወደ ኦስሎ እንደተሰማ ማቻዶን የሚደግፏት ቬንዙዌላውያን በደስታ ተውጠው የዲሞክራሲ ብርሃን በርተዋል ሲሉ፣ የፖለቲካ ተንታኞች ደግሞ ይህንን ውሳኔ የሽልማቱ ታሪካዊ መርህ እንደገና መረጋገጥ ነው በማለት ተርጉመውታል። በዛሬው ዝግጅታችን ብዙዎች የአሸናፊነት ግምታቸውን የሰጧቸው ትራምፕ የሰላም ኖቤል ይገባኛል ያስባሏቸው ምክንያቶችና ማሪያ ማቻዶን ሳትጠበቅ አሸናፊ ስላደረጓት ጉዳዮች የምንቃኝ ይሆናል። አብራችሁን ቆዩ። ማሪያ ኮሪና ማቻዶ የቬንዙዌላዋ ብረት ሴት በመባል የምትታወቅ ፖለቲከኛ ስትሆን ለአስርት ዓመታት ያክል የኒኮላስ ማዱሮን አገዛዝ በድፍረት ስትገዳደር ኖራለች። በአሁኑ ወቅትም በአስጊ ሁኔታዎች ውስጥ በድብቅ እየኖረች ነው። ከሀገር እንዳትወጣ ማስጠንቀቂያ ተሰጥቷትም ነበር። ነገር ግን እስከ መጨረሻው ወይንም ሄስታ ኤልፊናል በሚለው መርሆ ሀገሯን ለቃ አልወጣችም። በ2024 ምርጫ ከፕሬዝዳንታዊ እጩነት በህገወጥ መንገድ ብትታገድም በሺዎች የሚቆጠሩ ሰዎችን በማሰባሰብ የዲሞክራሲ ትግሏን እያካሄደች ትገኛለች። ማቻዶን አሸናፊ ያደረገው የኖቤል ኮሚቴው ውሳኔ ለምን አከራካሪውን የትራምፕን ግምት እንደጣለ እንመልከት። ኮሚቴው ባወጣው ይፋ መግለጫ መሰረት ማቻዶ የ2025 የሰላም ኖቤል ሽልማትን ያሸነፈችው ለዲሞክራሲ መብቶች መከበር ላደረገችው ያለሰለሰ ጥረትና ከአምባገነንነት ወደ ዲሞክራሲ በሰላም ለመሸጋገር ላደረገችው ትግል ነው። ማቻዶ የተከፋፈለውን ተቃዋሚ ኃይል አንድ ያደረገች ጥይት ሳይሆን ድምጽ መስጫ ወረቀት በሚለው መርሆ በሰላማዊ መንገድ ለነጻነት የቆመች መሪ ነች። በዓለም ዙሪያ ዲሞክራሲ እየተሸረሸረ ባለበት በዚህ ወቅት የእሷ ጽናት ለዓለም ሁሉ የሰላም ተስፋ ነው በማለት ማሸነፏን ያወጀው የኖቤል ኮሚቴው መግለጫ አጽንኦት ሰጥቷል። ትራምፕ ሽልማቱ ይገባኛል ሲሉ ለዓመታት ሲሞግቱ የነበረ ሲሆን ለዚህም ማስረጃም ይሁን በተለያዩ ግጭቶች መካከል ገብተው በኃይል ያስፈጸሟቸውን የሰላም ስኬቶቻቸውን በተደጋጋሚ አቅርበዋል። የኖቤል ኮሚቴው ግን ትኩረቱን በግለሰብ መሪዎች ስምምነት የማስገደድ ችሎታ ላይ ከማድረግ ይልቅ ሽልማቱን ዘላቂ ሰላምና መረጋጋት ለማምጣት የላቀ ጥረት አድርጋለች ላላት የሕዝብ ተወካይ ለመስጠት መርጧል። ዝና፣ ስልጣንና ሀብት ተትረፍርፎ የተሰጠው ሰው የኖቤል ሽልማትን ቢመኝ አያስገርምም። ይህን ሁሉ የታደሉት ትራምፕም የኖቤል የሰላም ሽልማት ይገባኛል በማለት በተደጋጋሚ ተናግረዋል። በቅርቡ በተደረገው የተባበሩት መንግስታት ጠቅላላ ጉባኤ ላይ ያሰሙን ንግግር ለዚህ ጥሩ ማሳያ ይሆናል። ትራምፕ በመላው ዓለም መሪዎች ፊት ቆመው በተለመደው ግልጽ አነጋገራቸው እንዲህ አሉ። ሰላም የሚመጣው ከድክመት ሳይሆን ከጥንካሬ ነው፣ ማለቂያ ከሌለው ክርክር ሳይሆን ከጥሩ ስምምነት። ይህ ንግግራቸው
እንዲሁ ለመኩራራት ብለው ያደረጉት አልነበረም። ይልቁንም እርሳቸው አስቆምኳቸው የሚሏቸው ግጭቶች ባልተለመደ መልኩ በሰሯቸው የዲፕሎማሲ ስራዎች ምክንያት የተፈጠሩ ውጤቶች መሆናቸውን ለማስረገጥ ነበር። ትራምፕ እንዲህ ሲሉ በንግግራቸው ላይ ያከሉ። በ7 ወራት ጊዜ ውስጥ ብቻ ማለቂያ የላቸውም የተባሉ 7 ጦርነቶችን አስቆሚያለሁ። ይህም በካምቦዲያና በታይላንድ፣ በኮሶቮና በሰርቢያ፣ በኮንጎና በሩዋንዳ፣ በፓኪስታንና በህንድ፣ በእስራኤልና በኢራን፣ በግብጽና በኢትዮጵያ እንዲሁም በአርሜኒያና በአዘርባይጃን መካከል የተፈጠሩትን ያካትታል። ለእነዚህ ስኬቶች ለእያንዳንዳቸው የሰላም ኖቤል ሽልማት ማግኘት እንዳለብኝ ሁሉም ሰው ይስማማል። እነዚህን 7 ጦርነቶች በማስቀረቴ ምክንያት በሚሊዮን የሚቆጠሩ ሰዎችን ሕይወት አድኛለሁ። ትራምፕ እንደሚሉት ይህን ሁሉ የሰላም ተአምር ሰርተው ከሆነ የሰላም ኖቤልን ሳይሸለሙ ለምን ቀሩ የሚለውን ጥያቄ እንመልከት። ውሳኔውን አከራካሪ ያደረገው መሰረታዊ ጥያቄ የኖቤል የሰላም ሽልማት ዘላቂ ሰላምና መረጋጋት ለማምጣት የላቀ ጥረት እንዳደረጉ ለታመነባቸው ተጽዕኖ ፈጣሪዎች የሚሰጥ እውቅና ሆኖ ሳለ ሙሉ የሥራ ዘመናቸው በፖለቲካዊ ፍጥጫና በውዝግብ የተሞላ እንደሆነ የሚነገርላቸው ሁሌም አነጋጋሪው ዶናልድ ትራምፕ እንዴት ይሸለማሉ የሚል ነው። ውዝግቡ የሚመነጨው ከዚህ ታሪካዊ ተቃርኖ ነው። የኖቤል ሽልማት በባህሉ ለታላላቅ የሥነ ምግባር ምሳሌ መሪዎችና ለዓለም አቀፍ ትብብር አራማጆች ሲሰጥ የኖረ ሽልማት ነው። በመሆኑም ትራምፕን የሚተቹት ወገኖች በትራምፕ ምክንያት መጡ የተባሉት የሰላም ስምምነቶች ከፊል የተፈቱ ግጭቶች እንጂ ዘላቂ መፍትሄ እንዳልሆኑ ይከራከራሉ። ተቺዎቹ ድምፃቸውን ከፍ አድርገው ሲናገሩ የሰላም ሽልማቱን የሰጠው ኮሚቴ የትራምፕን አከራካሪ የውስጥ ፖለቲካና የባህሪ ችግሮች ሙሉ በሙሉ ተመልክቷል ይላሉ። ሽልማቱ ለዘላቂ ሰላምና መተማመን እንጂ ለጊዜያዊ ውጤት ተኮር ዲፕሎማሲ የሚሰጥ ሽልማት አይደለም በማለት አጥብቀው ይናገራሉ። በሌላ በኩል ትራምፕን የሚደግፉት ወገኖች የተለመደው ዲፕሎማሲያዊ አሰራር 7 ጦርነቶችን ማስቆም አቅቶት ሳለ ትራምፕ የተከተሉት ያልተለመደ መንገድ ቢሆንም ውጤት አምጥተዋል በማለት የኮሚቴውን ውሳኔ ተቃውመዋል። ትራምፕ የኖቤል ሰላም ሽልማት ይገባኝ ነበር ያስባላቸውን አንዳንድ ነጥቦች እናንሳ። በመጀመሪያ በአርሜኒያና በአዘርባይጃን መካከል የተፈጠረው የሰላም ስምምነት ነው። በሁለቱ ሀገራት መካከል የነበረው 40 ዓመታት ሊያስቆጥር የተቃረበ ግጭት ወደ ሰላማዊ ድርድር እንዲመጣ የትራምፕ ግላዊ ሚና በግንባር ቀደምትነት ይወሰዳል። ፖለቲከኞችና የዲፕሎማሲ ባለሙያዎች የትራምፕ ዲፕሎማሲ ባይኖር ኖሮ ችግሩ በቀላሉ ወደ አዲስ ጦርነት ሊያመራ ይችል እንደነበር ይከራከራሉ። በሁለተኛነት ኢራንና እስራኤል እናገኛለን። በትራምፕ የይገባኛል ጥያቄ ዝርዝር ውስጥ ከሁሉም በላይ ትኩረትን የሳበውና የዲፕሎማሲ ድንበር የጣሰው ይህ ጉዳይ ነው። ነገሩን ግራ የሚያደርገው አሜሪካ ራሷ በትራምፕ መሪነት ጥቃት በመሰንዘር ጭምር የጦርነቱ ተሳታፊ የነበረች መሆኑ ነው። ሁሉም እንደሚያስታውሰው ኢራንና እስራኤል ወደ ለየለት ጦርነት በገቡበት ጊዜ የአሜሪካ ቢቱ ቦምበሮች የኢራንን የኒውክሌር ማብለያ ተቋማት ደብድበዋል። ትራምፕ ይህን ጥቃት ከሰነዘሩ በኋላም ቢሆን በግጭቱ ውስጥ በቀጥታ በመግባት ድርድሩን ለመምራት ሞክረዋል። በድርድሩ ወቅትም አንዳንዴ በሁለቱም ወገኖች ላይ ከፍተኛ ጫናና አስደንጋጭ ማስፈራሪያዎችን እስከ መጠቀም ደርሰዋል። ትራምፕ ሁለቱን የክልሉ ታላላቅ ተቀናቃኞች ጠብ እንዲያበርዱ በማድረግና የዲፕሎማሲ በሩን መልሰው በመክፈት የጦርነት መስፋፋት እንዳይፈጠር የወሰዱት ጠንካራ እርምጃ ውጤት ማምጣቱ የማይካድ ነው። በዚህ ያልተለመደ ዱላ ቀመስ የዲፕሎማሲያዊ ፍልሚያ ያደረጉት ጣልቃ ገብነት ትልቅ ክብደት እንዲሰጠው አስችሏል። ትራምፕ የእብድ ገላጋይ ሆነውም ቢሆን ግጭቱ የፈጠረውን ዓለም አቀፍ ውጥረት ለማርገብ ችለዋል። በሶስተኛነት ተጠቃሽ የሚሆነው በፓኪስታንና በህንድ መካከል ተፈጥሮ የበረደው ግጭት ነው። በኒውክሌር ጦር መሳሪያ የታገዘ ኃይል ባላቸው በእነዚህ በሁለቱ ሀገራት መካከል የተፈጠረው ግጭት ዓለምን በከፍተኛ ሁኔታ አስግቶ የነበረ ቢሆንም ትራምፕ በግላቸው ጣልቃ በመግባት የተኩስ አቁም ስምምነት ማምጣታቸው ይታወሳል። የፖለቲካ ተንታኞች ይህንን ጉዳይ በቀላሉ ሊሆን የማይችል አድርገው በመውሰድ እንደ ዋነኛ ሰላም የማስፈን ብቃት ተመልክተውላቸዋል። እነዚህ ምሳሌዎች የትራምፕን ያልተለመደ ነገር ግን ውጤታማ የሆነ የድርድር ስልት በመከተላቸው ያመጧቸው የሰላም ስምምነቶች ስለሆኑ ሽልማቱ ይገባቸው ነበር በሚሉት ዘንድ ማሳያ ተደርገው የሚቀርቡ ናቸው። የትራምፕ ዲፕሎማሲ በእያንዳንዱ ግጭት አፈታት ላይ አንድ አይነት ቅደም ተከተል አለው። በቅድሚያ ግጭቱ በማንም መካከል ይፈጠር በማንም የሚያመጣው መዘዝ ሀገራቸው አሜሪካንን ጨምሮ መላውን ዓለም እንደሚጎዳ አስጠንቅቀው ይጀምራሉ።
ቀጥለው ግጭት ውስጥ ለገቡት ወገኖች ስምምነት መፍጠርን አስገዳጅ ለማድረግ የኢኮኖሚ ግፊት ማድረግ ይጀምራሉ። አስከትለውም ተደራዳሪዎቹን አጣብቂኝ ውስጥ የሚከት ክብርን የማዳን አይነት የስምምነት ሰነድ ያቀርባሉ። ተደራዳሪዎችም ከውጥረቱ ለመገላገል በሚመስል መልኩ ወደዱም ጠሉም የቀረበላቸውን ሰነድ ፈርመው ሰላም ያወርዳሉ። ይህን ጊዜ ትራምፕ ያለምንም ማመንታት የስኬቱን ክሬዲት ይወስዳሉ። ክላሲክ ትራምፕ እንዲህ ናቸው። በተወሰነ መልኩም እንደተሳካላቸው ብዙዎች ይስማማሉ። ሆኖም የትራምፕ ተቺዎች ይህንን በድርድር የመጣ ሰላም እንጂ ኖቤል የሚያሸልም ጉዳይ አድርገው አይመለከቱትም። ስለዚህም ፈጽሞ ያሸንፋሉ ብለው አይጠብቋቸውም። ለወትሮው ሳይጠበቁ ድል ማድረግ ለትራምፕ የዕለት ግብር ነበር። 2016 ላይ በስተርጅና ዘመናቸው የፖለቲካውን ዓለም ሲቀላቀሉ ጀምሮ የፖለቲካ መሪዎችና ሚዲያዎች ትራምፕ ፕሬዝዳንት አይሆኑም ብለው በሙሉ ልባቸው በተነበዩበት ጊዜም ጭምር እጅግ ውጥረት የተሞላበት የነበረውን ምርጫ ሂላሪ ክሊንተንን ሳይጠበቁ በመርታት ፕሬዝዳንት ለመሆን በቅተዋል። Donald Trump is not going to be president of the United States. ብዙዎች በስልጣን ዘመናቸው የተሳለቁበትና ተወዳዳሪ አይሆንም ብለው የገመቱት ሰው ቢኖር ትራምፕ ነበር። ነገር ግን ትራምፕ በተለየ መንገድ ይሰራሉ። የዲፕሎማሲን መሰረታዊ ህጎች ሙሉ በሙሉ በመተው የግል ንግድ ስምምነት በመሰል አካሄድ ዓለም አቀፍ ግንኙነትን ገንብተዋል። ሆኖም ትራምፕ ዘንድሮ አልተሳካላቸውም። ኖቤል የማሸነፍ ህልማቸውም ውድቅ ሆኗል። እናም የዘንድሮ የ2025 የሰላም ኖቤል ሽልማት የኮሚቴው ምርጫ ማሪያ ማቻዶ ሆናለች። ትራምፕን የሚደግፉ ወገኖች ያቀረቧቸውን ያልተለመደ ዲፕሎማሲና በ7 ወራት ጊዜ ውስጥ 7 ጦርነቶችን አስቆምክ የሚሉ የይገባኛል ጥያቄዎች ሙሉ በሙሉ ችላ ተብለዋል። የትራምፕ ዲፕሎማሲ በኃይልና በንግድ ስምምነት ላይ የተመሰረተ ሲሆን የማቻዶ ትግል ደግሞ በድፍረት በሰላማዊ ጽናትና በዲሞክራሲያዊ ምርጫ ስርዓት ላይ ያተኮረ ነው። ኮሚቴው በዚህ ምርጫው የሰላም ኖቤል ሽልማት ለጊዜያዊ የፖለቲካ ውጤት ሳይሆን ለዲሞክራሲያዊ መርሆችና ለህዝብ ድምጽ ተገዢነት ለሚደረገው የዘላቂነት ትግል የሚሰጥ ዕውቅና ነው የሚል ግልጽ መልእክት አስተላልፏል። የማሪያ ኮሪና ማቻዶ የኖቤል ሰላም ሽልማት በዓለም ዙሪያ የዲሞክራሲ እሴቶችን እንደሚያጠናክር ተስፋ እናደርጋለን። ቸር ይቆዩ።